አንዳንድ ጊዜ ፊቴን በመስታወት ሳየው በጣም ያስጠላኛል። የዚህ አይነት ስሜት የሚሰማችሁ እንዲሁም ደግሞ ፊታችሁ በፀሐይ ብርሃን፣ በሙቀት፣ በተለያዩ ምክንያቶች የተጎሳቆለ አይነት ስሜት ከተሰማችሁ ይህንን ውህድ ተጠቀሙ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ዛሬ ደግሞ ለተጎዳ ፊት በፀሐይ ብርሃን እንዲሁም ደግሞ በሙቀት በተለያየ ምክንያት ፊታችሁ ከተጎሳቆለ በፍጥነት ወደ ነበረበት የሚመልስላችሁ በቤት ውስጥ የምናዘጋጀውን ውህድ ነው ይዤላችሁ የመጣሁት። ይህንን ውህድ ለማዘጋጀት የሚያስፈልጉ ግብአቶች እዚህ ጋር የምታዩቸው በቀላሉ ልናገኛቸው የምንችል በቤታችን ውስጥ ሁሌም የሚኖሩ ነገሮች ናቸው። እንደምታዩት እንግዲህ ቡና ያስፈልገናል፣ እርጎ ያስፈልገናል፣ የተፈጨ ሩዝ እንዲሁም ደግሞ ግማሽ ቲማቲም ያስፈልገናል ማለት ነው። ውህዳችንን በዚህ መልኩ አዘጋጅተን ጨርሰናል። አሁን ወደ መቀባት እንሄዳለን። ከመቀባታችን በፊት ግን ፊታችንን ሁሌም ቢሆን ማጽዳት ይጠበቅብናል። እኔ የምጠቀመው ሳሙና ይሄ ነው። ጠዋት ላይ ስለሆነ ነው የምጠቀመው፣ ማታ ላይ የምጠቀመው ሌላ አለኝ። በዚህ ሳሙና ፊቴን መጀመሪያ ከመቀባቴ በፊት ታጠበዋለሁ ማለት ነው። ምክንያቱም ፊታችን ንጹህ ካልሆነ ይህንን ውህድ ብንጠቀመው ምንም ትርጉም የለውም። ፊታችን፣ ቆዳችን ንጹህ መሆን አለበት። ማንኛውንም ነገር ከመቀባታችን በፊት ይህን ነገር ሁሌም እነግራችኋለሁ። ያው ላስታውሳችሁ ብዬ ነው።
ከ20 ደቂቃ በኋላ ታጥቤ ተመልሻለሁ። በጣም ደስ የሚል ስሜት ነው ያለው እና በጣም አሪፍ ነው። እንደምትጠቀሙት ተስፋ አደርጋለሁ እንደሚጠቅማችሁ። ፊታችንን ከታጠብን በኋላ ደግሞ ፊታችንን በደረቁ ማስቀመጥ የለብንም። ምንም ሁሌ እነግራችኋለሁ። የሆነ ነገር ተጠቅማችሁ ፊታችሁን ታጥባችሁ ከጨረሳችሁ በኋላ ፊታችሁን የሆነ ነገር መቀባት ግዴታ ነው። እኔ የምቀባው ይህንን የሴራቪ ሞይስቸራይዝ ክሬም ነው። እናንተ ደግሞ ያላችሁን የሚመቻችሁን ለፊታችሁ ተስማሚ የሆነውን ነገር መቀባት ትችላላችሁ።